ዑመር አለችኝ በህይወት ካለው እኔ እናንተ እንገናኛለን ልጅህም ያድጋል አንተ ግን በህይወት መኖር አለብህ ከዚህ ሂድ አለችኝ ፈታታለሁ በልና ተናገር እኔ ያስወጣለሁ አለችኝ እሺ አልኩኝ በቃ ከዚህ ልሂድ ግን ሂጄት ነው መገባው አሁን ወደ ቤተሰብ ለመመለስ ምንም ሁሉ ነገር እንዳለ ጭንቅላቴን እያመመኝ ነው በኋላ ላይ እዚህ ያለኝን እቃ ምናምን ሰባስቤ ሰው ጋር አስቀምጫለሁ ቤቱን ለቀቅኩኝ ራስ ምታቱ አሁንም አለ አዎ አሁንም ያማለር አረ ማለት ያው አንዳንዴ እኔ ማንኛውም ነገር ሲሆን ወላሂ ለምጄዋለሁ በቃ ራሱ ችግር ይሆናል ወላሂ እና በቃ በዚህን ሰዓት ነበረ አስወጣችኝ ስታስወጣኝ እሺ አልኩኝ ፈታታለሁ አልኩኝ በቃ ግን አሁን በቃ ትንሽ ውስጥ የሚያመመኝ ስለሆነ ትንሽ ልረጋጋና ጠብቁኝ አልኳቸው በቃ በስልክ ፈታለሁኝ አልኩኝ ከዚህ ልሂድ አንድ ክርስቲያን እነሱን እቺን ባለቤቴን እዛ ጎረቤት ናቸው ያሳደገቻቸው ሴትዮ ከሚገርምህ ወላሂ አልጠበቅኩትን በቃ ትልቅ ሰው ናቸው መሐመድ ነው የሚሉኝ በስም መሐመድ ልጄ ነው በቃ ልጄን ያገባው እሱ ይላሉ በጣም ነው የሚወዱኝና ወላሂ እዛ የሚጠይቁ ይመስለው መተው ምግብ ይዘውልኝ መተው 2000 ብር ሰጡኝ ደነገጥኩኝ ወላሂ ያቺን ብር ክርስቲያን ናቸው እና ኖርማል ደና በነበርን ሰዓት እዛ ሲሄድ እኔ ሳላስጠራቸው አልቀርም እና እዛ መጣሁኝ አዲስ አበባ ተመለስኩ ትንሽ ቁጭ አልኩኝ ያቺ ብር እያለቀች ነው ከጄ ላይ እቃዬንና እንዳለ ሰባሰብኩኝና እዛው የተከራየሁባት ሴትዮ ጋር አስቀምጬ ቤት ኪራዩን መክፈል ስለማልችል ወጣሁ ወዴት የትም እንደምሄድ አላውቅም ቤተሰብ ጋር ለመሄድ ዛሬ ስትቸገር መጣ ይሉኛል ከትላንት ወዲያ ሳትፈልገን ዛሬ እንደዚህ ሆነ መጣ ይሄ ነገር አለ እንደዚህ ሆንኩኝ ልጆቼን ምንም በሚሰሙበት ሰዓት ከዚህም በፊት ገና ነው 3 ልጅ ቀብሬ ገና ነው የተባልኩበት አለ እኔ በህይወት እስካለው ድረስ ልጄ ስማለው ብለህ አታስብ የተባልኩበት ቤተሰብ አለኝ ማይታሰብ ነው ወደዛ እንዴት አድርጌ ወደዛ መለሳለሁ ወዴት በህይወቴ ልንገርህ ሙስሊም ሆኜ ከወጣሁ በኋላ ወረበል ካባ ቤቴ ላይ አልጋ ገብቶ አያውቅም አልጋ ላይ ተኝቼ አላውቅም እሳቸው ቤት ነበር እንጂ በቃ አልጋ ይባላል አያውቅም በህይወቴ በቃ ፍራሽ ነው ደላኝ ብዬ የማስበው በቃ ደና ተኛው ምለው ነው ፍራሽ ላይ ተኝቼ ነው በቃ መሬት ላይ እና እዛ እሳቸው ጋር ገባው እሳቸው ባሌ ነው ባሌ እዛ እሳቸው ጋር በቃ አስታመሙኝ ትንሽ ተሻለኝ በላሁ እናትህ ነኝ እኔ በቃ ሁሉን ነገር ቻሉኝ ያንን ነገር ሲሆን በኋላ ላይ ታውቃለህ አሁንም ምን ያመሌ ተነሳብኝ በቃ ማለት ይሁን ከሰው እጅ ወስዶ መብላት ምን ነገር እንደዚህ አልወድም ተፈጥሮዬ ግን ምን ሆንኩኝ መሰለ በዚህ መካከል የወገብ ህመም ያዘኝ ከዛች እሳቸው ጋር ያለሁኝ ሊስትሮ ጀመርኩኝና መስራት ጀመርኩ አንድ ቀን ሊስትሮ እየሰራ በቃ እኔ በቃ ምን ነገር ፈለገ ነገር ቢሆን ሰርቼ ነው መብላት ያለብኝ እና ሊስትሮ እየሰራሁኝ ያለ አንድ ቀን የአንድ ሰው ጫማ እንትን ብዬ ጠርጌ እንደዚህ ቁጭ ብለዋል ሁለተኛውን ሰው ለመጥረግ ወንበሬን እንደዚህ ለማስጠጋት ስል መንቀሳቀስ አቃተኝ ወገቤ የለም በቃ ልነሳስል ምንም ነገር ወገቤ መነሳት አልችልም እዛ ይዘው እንደገና ሊያነሱኝ ሲሉ እንዴት እኛ ልነሳ እግሬም መሬት አይዝም ቅርብ ጊዜ ነው ይሄ በቃ 3 አመት ሆነ ከዛም በኋላ በቃ ወሰዱኝ ቤቴ ከዚህም በኋላ በሞት እንኳን እኔ በጣም ረፍታለኝ ወላሂ እኔ በህይወቴ እንደዚህ አይነት ታሪክ ሰምቼም አላቅም ሰው ሰማው ብሎም ነግሮኝ አያቅም 17 አመት ሙሉ የተደበቀ ታሪኩን ዛሬ በሙባረክ ፖድካስት አውግቶናል ወላሂ የሚገርማችሁ ነገር እኔ ዛሬ ደስተኛ ነኝ 17 አመት ሙሉ ለብቻዬ አፍኜ በውስጥ የታመምኩትን ህመም ዛሬ ተንፍሼው በቃ ድኛለሁ አልহামዱሊላህ ከዚህም በኋላ በሞት እንኳን እኔ በጣም ረፍታለኝ
ይሄን ነገር ከተናገርኩኝ በኋላ ማለት ነው። እና አልহামዱሊላህ ችግር መከራ እንዲህ ነው ተብሎ የማይታሰብ ነው ኢቭን